ወቅቱ ከባድ በሆነ በሚመስል ሁኔታ የተሻሻለው የገቢ ግብር አዋጅ ቁጥር 1395 ህዝባር 2017 እንዲሁም ደግሞ እሱም ከዚያ በፊት ህዝባር የቫት ታክስ አዋጅ የምንለው 1341 ህዝባር 2017 በጣም ብዙ እኛም እንኳን ለመቁጠር ከሚያዳግተን የህግ ረቂቆች መካከል ነው። እንግዲህ 2017 ሰፊ የሆኑ የህግ ድንጋጌዎችና አዋጆች የወጡበት ነው። ለነዚህ ግን አብዛኛው ትልቁ መሰረት የሆነው የገቢ ግብር አዋጃችን ነው። የገቢ ግብር አዋጁ አሁን ላይ ሰፊ መነጋገሪያ እንዲሁም ደግሞ ክፍተት አለበት ሊታረም ይገባል በሚል በእኛ በባለሙያዎችም በንግዱ ማህበረሰብም እንዲሁም ደግሞ በኢኮኖሚስትና በፋይናንስ ባለሙያዎችም ጭምር ከፍተኛ ትችት የተሰጠበት ያለ ጉዳይ ነው። ከነዚህ ውስጥ አንዱ በተለይ አዋጅ ቁጥር 1395 የቲኦቲ ወይም ደግሞ የተርኖቨር ታክስ አዋጁን ከዚህ ቀደም የነበረውን ቀሪ አድርጎታል። ይህንን ቀሪ በማድረጉ ምክንያት ደግሞ አንድ ግብር ከፋይ ወይም አንድ ደረጃ ብቻ ነው ያለው። ከዚህ ቀደም ደረጃ ሀ፣ ደረጃ ለ፣ ደረጃ ሐመርሃ እየተባለ ልዩነት ተፈጥሮበት የቁርጥ ግብር ከፋይ የሚባሉ እነማን ናቸው፣ ደረጃ ለ ግብር ከፋይ ወይም ቲኦቲ ከፋዮች እነማን ናቸው በሚል እንዲሁም ደግሞ ደረጃ ሐመርሃ፣ ሀሌቶሃ ግብር ከፋዮች በሚል እነዚህም ወደ ቫት ስርዓት ውስጥ ሊገቡ የሚገባቸውን የነጋዴዎችን ማህበረሰብ በደንብ አድርጎ የለየ ነው። በአሁኑ በዚህ በአዋጅ ቁጥር 1395 ህዝባር 2017 ግን ምን አደረገው? ኮምፕሊትሊ ደረጃ ለግብር ከፋይ የሚባለውን ወይም ከዚህ ቀደም ቲኦቲ ከፋይ ነው ሐመርሃ የሚባለውን በማስቀረት ደረጃ ለ የሚባለውንም ደግሞ የቲኦቲ ግብር ከፋይ የሚባለውን ኮምፕሊትሊ ከአዋጁ ከድንጋጌው አንጻር ነፃ በማድረጉ ምክንያት ምን ሆነ ማለት ነው? ክፍተት ፈጠረ ማለት ነው። ሶ በዚህ ምክንያት ከደረጃ ለግብር ከፋይ የሚባሉት እስከ 2 ሚሊዮን ብር ድረስ ማናቸውም ሽያጭ ያላቸው ሰዎች በቁርጥ ግብር ከፋይ እንዲሆኑ ካደረገ በኋላ ከዚያ በላይ ያለ ከ2 ሚሊዮን ብር በላይ ካፒታልም ሆነ ሽያጭ ያለህ በሙሉ ደግሞ የቫት ተመዝጋቢ መሆን አለብህ። እንዲሁም ደግሞ ድርጅት እስከሆንክ ድረስ ካፒታል 15000ም ሆነ 50000ም ሆነ ዋትኤቨር ኢት ኢዝ ካፒታልህ 15ም 20ም ቢሆን ድርጅት በመሆኑ ምክንያት ብቻ ደግሞ ምን መሆን አለበት ተባለ? የቫት ከፋይ መሆን አለበት በሚል በመመሪያና በአሰራር ደረጃ ይህ ተግባራዊ እንዲሆን ሆነ ማለት ነው። ስለዚህ በዚህ ምክንያት የቲኦቲ አዋጁ ቀሪ ከሆነ በየትኛው ነው ልዳኝ የሚገባው የሚለው ደግሞ ሰፊ የሆነ መነጋገሪያ ሆኗል ማለት ነው። ከነዚህ ውስጥ አንዱ መነጋገሪያ የሆነው እኛ ነን፣ የህግ ባለሙያዎች፣ አሁን ህንጻችን ያለበት የኢኮኖሚክስ ባለሙያዎች፣ አካውንታንት፣ ፋይናንስ እንዲሁም ደግሞ ሌሎች አርኪቴክቶችና መሰል በሙያ ዘርፍ ላይ ያሉት በሙሉ ወደ ምን መጡ ማለት ነው? የቫት ታክስ ተመዝጋቢ መሆን አለባችሁ በሚል ከፍተኛ የሆነ መነጋገሪያ የሆነ ነው ያለው። ስለዚህ ራሱ ከመሰረቱ አዋጅ ቁጥር 1395 ተግባራዊ ሊሆን ይገባል ወይ? ጸድቋል ወይ? በህዝብ ተወካዮች ምክር ቤት ጸድቋል። ነገር ግን በነጋሪት ጋዜጣ ምን አልሆነም? አዋጅ ሆኖ አልወጣም። ያ ባልወጣበት ራሱ ልንገደድ ይገባል የሚለው ራሱን የቻለ ሌላ የህግ ክርክር ነውና በጥንቃቄ ሊታይ ከሚገባባቸው ነጥቦች አንዱ ነው። ሌላው ደግሞ ኪሳራን ማስተላለፍ አይቻልም። ከዚህ ቀደም ኪሳራ የከሰረ ሰው ኪሳራን ማስተላለፍ ይችል ነበር። ከስር ያለው ከተባለ ከከሰርክ ምንም ማድረግ አትችልም። ምክንያቱም የከሰረን ሰው ከየት አምጥተህ ክፈል ልትል ትችላለህ። በአዲሱ አዋጅ ግን አነስተኛ የሆነ የምጣኔ ግብር በሚል 2.5% ትከፍላታለህ ተብሏል። ከሽያጭ ላይ ኮንሲደር ተደርጎ ያንን ትከፍላለህ። ይሄ አዲስ የአዋጁ የድንጋጌ አካል ነው ማለት። ስለዚህ ኪሳራ የሚባል ነገር የለም፣ ብትከስርም ትከፍላለህ ነው። ስለዚህ አብዛኛው ሰው ያለ ኪሳራ መክፈል ላለመቻል ኪሳራ በሚል በሽያጭን ምክንያት አድርጎ ሊከፍል ግዴታ ውስጥ እየገባ መሆኑን ሲያውቅ ራሱን ችሎ ደግሞ ሌላ ማምለጫ ዘዴ 1 ብርም ቢሆን አትርፍ ያለው ይላል። ስለዚህ 1 ብር ትርፍ ግብርን መንግስት ሊጠይቅ ነው ማለት ነውና ይሄም ራሱን የቻለው አንዱ ክፍተት ነው ማለት ነው። ሌላኛው ከክፍተት አንጻር ደግሞ ዳግም በጣም ሲሪየስሊ ሊታዩ ከሚገቡ ነጥቦች መካከል ባልታሰበ ለምሳሌ ያህል በአመት ውስጥ አትራፊ ሊሆን ይችላል። ለምሳሌ በዚህ 2017 ዓመተ ምህረት ላይ 10 ሚሊዮን ብር ትርፍ አግኝቻለሁ ልል ይችላል። 2018 ግን ሲመጣ ከህዳር ወር ጀምሮ በየ3 ወር ልዩነት በአመት 4 ጊዜ የትርፍ በ2017 ያሳወቅኩትን ትርፍ 25% እያረክ ክፈል ይልሃል ማለት ቀድሞ ያላገኘሁትን ትርፍ ቀድሜ ግን ታሳቢ በሚደረግ ትርፍ ልትከፍል ይገባል የሚል ትንሽ ከበድ ያለ ምክንያቱም ስራዎች የሚሰሩት በበጀት ነው። ስለዚህ የትኛውም ነጋዴ መንግስት በጀቱን በጅቶ ገንዘቡን አካውንቱ ላይ ያስገብቶ እንደሚሰራው ሁሉ
ነገር ግን አሁን ላይ ቀድመህ በታሳቢነት ክፈል መባሉ ለጥሬ ዕቃ አቅርቦት ግዢ እንዳይውልም ያደርጋል። ስለዚህ ጭንቀት ውስጥ ተገቢ ያልሆነ ስትረስ ውስጥ የንግዱ ማህበረሰብ እየገባ ነው። ብዙ ነገሮችን ማንሳት እንችላለን። ለመነሻ ያህል አዋጅ ቁጥር 1395 ይሄንን ካልኩኝ በቂ ነው ለማለት ነው ጄሪ።